የሉቃስ ወንጌል መግቢያ። የጸሐፊው ስም በወንጌሉ ውስጥ ባይገኝም ሉቃስ እንደሆነ አሻሚ ያልሆኑ ብዙ ማስረጃዎች አሉ። ይህ ወንጌል የሐዋርያት ሥራ መጽሐፍ አባሪ ነው። በሁለቱም መጽሐፍት ውስጥ የሚታየው የቋንቋ አጠቃቀምና የጽሑፉ መዋቅር ጸሐፊው አንድ ሰው መሆኑን ይጠቁማል። ሁለቱም መጽሐፍት የተጻፉት ቴዎፍሎስ ለተባለው ሰው ሲሆን በሁለተኛው መጽሐፍ ስለ አንደኛው መጽሐፍ ተጠቅሷል። ሐዋርያት ሥራ 1:1። በሐዋርያት ሥራ መጽሐፍ ውስጥ እኛ የሚለው ተወላጠ ስም ጥቅም ላይ መዋሉ ሐዋርያት ሥራ 16:10-17፣ 25:15፣ 21:1-18፣ 28:16 በእነዚህ ክፍሎች የተጠቀሰው ድርጊት ሲፈጸም ጸሐፊው ከጳውሎስ ጋር እንደነበረ ያሳያል። ጳውሎስ የተወደደው ሐኪም ሉቃስ ብሎ በቆላስይስ 4:14 ላይ እንዲሁም በፊልሞና 24 ላይ አብረውኝ የሚሰሩ ሉቃስ ብሎ ከሚጠራው ከሉቃስ በስተቀር የዚህ ወንጌል ጸሐፊ ሌላ ማንም ሊሆን አይችልም። የጥንት ቤተክርስቲያን ጽሑፎች ሁሉ ጸሐፊው ሉቃስ መሆኑን ይስማማሉ። ሉቃስ በትውልዱ ከአሕዛብ ወገን ሳይሆን አይቀርም። የግሪካውያን ልማድ ጠንቅቆ የተማረና በሙያው ሐኪም ነበር። ጳውሎስ ሁለተኛውን ሐዋርያዊ ጉዞውን ከጀመረ ጊዜ አንስቶ ለመጀመሪያ ጊዜ ሮም እስር ቤት እስከገባበት ቀን ድረስ ሌሎች ጥለውት ሲሄዱ እንኳን በሁለተኛ ጢሞቴዎስ 4:11 ላይ እንደምንመለከተው እስከ መጨረሻ ያልተለየው ታማኝ ጓደኛው ነበር። እንዲሁም የሶሪያ አንጾኪያና ፊልጵስዩስ የትውልድ ከተማው ሊሆኑ ይችላሉ ተብለው ከሚገመቱት መካከል ናቸው።